ድል ባደረግን ቁጥር እርስ በርሳችን እንተቃቀፋለን። የፓውሎ ልዩ የሚያደርገው ሁል ጊዜ አመሰግናለሁ ማለቱ ነበር። እንደ እውነተኛ የቡድን መሪ ከድል በኋላ ወደ መልበሻ ክፍል ሲመለስ ሁለት ልማዶች ነበሩት። የመጀመሪያው በክንዱ ያለውን የአምበልነት ምልክት አውጥቶ በካቢኔው አናት ላይ ማስቀመጥ፣ ሁለተኛው የቡድን አጋሮቹን እጅ በመጨበጥ ሁሉንም ማመስገን ነበር። እንደነ ክላረንስ ሴዶርፍ፣ ኔሽታና ሼቫ ያሉ ገናና ተጫዋቾች የመሪነት ግርማውን ፈርተው ቀና ብለው ማያዩት። የሚላን ምልክቱ ፓውሎ ማልዲኒ የእግር ኳስ መነሻው ወደ ሰሜን ምስራቃዊቷ ዩድን 1985 ይወስደናል። በኡዲኔ በብርዳማው በረዷማው የጥር ወር አንድ ጨዋታ ተከናወነ በከተማው ክለብ ኡዲኔዜና ኤስ ሚላን መካከል። የሚላኑ ክለብ የመጀመሪያው አጋማሽ 1-0 ተመርተው ወደ መልበሻ ክፍል አመሩ። የአማካይ ተከላካያቸው የሰርጂዮ ባቲስቲኒ ጉዳት ከረፍት መልስ ሊያስቀጥሉ አልቻለም። ይህኔ የሚላኑ አሰልጣኝ ኒልስ ሊድልሆም ወደ ተቀያሪ ወንበር ማማተራቸው ግድ ሆነ። 14 ቁጥር መለያ የለበሰ ቁመተ መለሎ ቀጭን ግን ግርማ ሞገስ የተላበሰ የ16 ዓመት ታዳጊ ወደ ሜዳው ዘለቀ። የቤተሰቡ ስም ለስፖርት ቤተሰቡ አዲስ ባይሆንም የሱ የእግር ኳስ ታሪክ ግን የጀመረው በዛ ጨዋታ ነበር። ኤልካፒታኖ ወይም ካፒቴን ቅጥያ ስም የተሰጠው ፓውሎ ሴዛር ማልዲኒ በ10 ዓመቱ ወደ ሚላን ታዳጊ ቡድን ብቅ ያለ። ከዛ ቀደም ብሎም እንደ ማንኛውም የእግር ኳስ አፍቃሪ በጎዳናዎች ላይ ተጫውቷል። ለመጀመሪያ ጊዜ እድል ካገኘበት አጋጣሚም በኋላ በ1985-86 የውድድር ዓመት የዋና ቡድን አባል ሆነ። አባቱ ሴዛር ማልዲኒ የሚታወቅበትን 3 ቁጥር መለያን አጥልቆ የቀኝ ተከላካይ ሚና ተሰጠው። በዛው ዓመት በኮፓ ኢታሊያና በአውሮፓ መድረክ ለመጀመሪያ ጊዜ ተጫወተ። ከተከላካይ መስመር እየተነሳ 29 ግቦች ላይ ሲያበቃ ሀብሎ የሴሪ የግብ አካውንቱን የከፈተው ኮሞ ላይ በ1987 ነበር። በ1987-88 የውድድር ዓመት ደግሞ የመጀመሪያ ስኩዴቶን አሳክቷል። ኢሞርታልስ የሚል ቅጥያ ስም በተሰጠው የአሰልጣኝ አሪጎ ሳኪ ቡድን ውስጥ ቁልፉ ተጫዋችም ነበር። ሮሰናሪዎቹ በውድድር ዓመቱ 14 ግቦችን ብቻ ተቆጥሮባቸው ሲያጠናቅቁ የተከላካይ መስመሩ ጥንካሬ ይነሳል። ፍራንኮ ባሪሲ፣ አሌሳንድሮ ኮስታሩታ፣ ማቴዎ ታሶቲ፣ ፊሊፖ ጋሊ፣ ስቴፋኖ ናቫ፣ ክሪስቲያን ፓኑቺ በተከላካይ መስመር ይጣመራቸው ነበሩ። ስኩዴቶን ባላሳካባቸው 1988-89 እና 1989-90 የውድድር ዓመቶች 2 የአውሮፓ ካፕ በአሁኑ አጠራር የአውሮፓ ሻምፒየንስ ሊግ ዋንጫ እና የጣሊያን ሱፐር ኮፓን አሳክቷል። አሰልጣኞች ሲቀያየሩ ከአሪጎ ሳኪ ወደ ፋቢዮ ካፔሎ ሲሸጋገሩ ፓውሎ ማልዲኒ እና ኤስ ሚላን በከፍታ ቀጥለዋል። ኢንቪንሲብልስ ሚል ስያሜ ባገኙበት 1991-92 የውድድር ዓመት 34ቱንም ጨዋታዎች ሳይሸነፉ ስኩዴቶን ሲያሸንፉ ፓውሎ ማልዲኒ የቡድኑ ቁልፍ ሰው ነበር። ወሳኝነቱን በተከታታይ ስኩዴቶን ባሳኩበት ዓመቶች ቀጥሏል። አሪጎ ሳኪ ወደ ግራ እስኪወስዱት በቀኝ ተከላካይነት ተጫውቷል። ከሁለቱ ቦታዎች ባለፈ በመሃል ተከላካይነትም ተጫውቷል። በ1994 ድሪም ቲም የተሰኘውን እነ ሮማሪዮን የያዘውን የዋን ክራይፍን ቡድን ወሳኞቹ አጣማሪዎቹ በጉዳትና ቅጣት ባይኖሩም በአቴንስ ኦሎምፒክ ስታዲየም የባርሰሎና ኮከቦችን አቁሞ ግዙፉን ዋንጫ ከፍ አድርጓል። በዛም የግል ክብሮች ጎርፈውለታል። ወርልድ ሜጋዚን በየዓመቱ በሚያዘጋጀው የዓመቱ ምርጥ ሽልማቱን የወሰደው የመጀመሪያው ተከላካይም ነበር። በዛም መድረክ እኛ ተከላካዮች የሚገባንን ትኩረት፣ ስምና ድጋፍ አናገኝም፣ ከግብ አስቆጣሪዎች በላይ ግን አይኖች እኛ ተከላካዮች ላይ ማረፍ ይገቡ ነበር ሲልም ተደምጧል። ሂሪስቶ ስቶይችኮቭ ባሸነፈው የ1994ቱ ባላንዶር ሮቤርቶ ባጆን ተከትሎ 3ኛ ደረጃን ይዞ አጠናቋል። የፋቢዮ ካፔሎ መልቀቅ እንዲሁም የተጫዋቾች ዕድሜ መግፋትና ከእግር ኳስ መገለል በ90ዎቹ መጨረሻ ኤስ ሚላን ሲያዳክም ፓውሎ ብርሃን ፈንጣቂው አብሪ ኮከብ ነበር። በ1996 እግር ኳስ በቃኝ ያለውን ፍራንኮ ባርሴቲን ተክቶ በብቃት ቡድኑን ለዓመታት መርቷል። አንዳንዶች ፓውሎ ማልዲኒ ከኳስ ጋር ስላለው አቅም ሲያነሱ ኳስ እግሩ ስር ስትሆን ተከላካይ ሳይሆን የአማካይ ተጫዋች ይመስላል ብለው ገልጸውታል። ኳስ የማቀበል አቅሙ፣ ፍጥነቱና ጥንካሬው ላቅ ያለ ነበር። በታክቲክ አረዳዱም ይደነቃል። ኤስ ሚላን በ2000ዎቹ በካርሎ አንቸሎቲ ዶን ካርሊቶ ስር ዳግም ጣሊያንንና አውሮፓን ሲቆጣጠር ፊት አውራሪ ነበር። በ2002-3 የአውሮፓ ሻምፒየንስ ሊግ ቡድኑን በአምበልነት እየመራ ዩቬንቱስን ኦልትራፎርድ ላይ በፍጻሜው አሸንፈው ዋንጫውን ከፍ አድርጓል። የጨዋታው ኮከብ ሲባል የዓመቱ የዩኤፋ ምርጥ 11 ውስጥ ለመጀመሪያ ጊዜ ተካቷል። በ2003ቱ ባላንዶር ፓቬል ኔድቬድ እና ቴሪ ኦንድሬን ተከትሎ 3ኛ ሆኖ አጠናቋል። በ2005 በታሪካዊው የአውሮፓ ሻምፒየንስ ሊግ የኢስታንቡል ምሽት በፍጻሜው በሊቨርፑል ቢሸነፉም በጨዋታው ግብ አስቆጥሯል። ከጨዋታው በኋላም ከየትኛውም ሽንፈቶች በላይ ልቡን የሰበረ እንደነበር ተናግሯል። በ2007 ቡድኑን በአምበልነት እየመራ ጣፋጩን በቀል አሳካ። ሊቨርፑልን በአውሮፓ ሻምፒየንስ ሊግ ፍጻሜ አቴንስ ላይ 2-1 አሸነፉ። የመጨረሻ የአውሮፓ ሻምፒየንስ ሊግ ጨዋታው በ2007-8-16 ውስጥ በአርሰናል የተሸነፉበት ነበር። በ2009 ጫማውን እንደሚሰቅል ይፋ አደረገ። የመጨረሻ የሳንሴሮ ጨዋታው ከሮማ ሆነ። ከ3 ነጥብ ጋር ከሜዳ ባይወጣም ሙሉ ስታዲየም ተነስቶ አጨብጭቦ ከሳንሴሮ ሸኝቶታል። ኤስ
ኤስ ሚላን 3 ቁጥር መለያን እንዳይለበስ ቢሰቅልም ፓውሎ የአባቱን ሴዛር 3 ቁጥር መልበስ እንደቻለው የፓውሎ ልጆች ግን ለዛ አልታደሉም። የብሔራዊ ቡድን ጉዞ እንደ ክለብ ቆይታው በዋንጫዎች የታጀበ አይደለም። ስኩዴቶን 7 ጊዜ፣ የአውሮፓ ሻምፒየንስ ሊግን 5 ጊዜ አሸንፏል። ዩኤፋ ሱፐር ካፕ፣ ኮፓ ኢታሊያ፣ የጣሊያን ሱፐር ካፕ፣ የፊፋ የዓለም ክለቦች ዋንጫ ተጠቃሽ ናቸው። በ2020 በጂያንሉጂ ቡፎን እስኪታለፍም 647 የሴሪኤ ጨዋታዎችን በማድረግ ከፊት ተቀምጦ ነበር። ከፓውሎ በተቃራኒ የተሰለፉም መስክረውለታል። ጥበበኛው ሮናልዲኒዮ ጎቾ ፓውሎ ከኳስ ጋር ያለው ምቾት ይለይብኛል፣ ተከላካይ ሳይሆን የአማካይ ስፍራ ተጫዋች ነው የሚመስለው ሲል በአንድ ወቅት አድናቆቱን ገልጿል። ሮናልዶ ናዛሪዮ ከሱ ተቃራኒ ሆኖ መጫወት ሁሌም ፈታኝ ነበር ሲል መስክሮለታል። ሮቤርቶ ባጆ ደግሞ ኳስ ይዘህ ከፊት እሱ ካለ እንደማታልፈው ታውቃለህ፣ እንደሱ አይነት አንድ ተከላካይ ለመስራት 15 ተጫዋቾች ያስፈልጋል በማለትም አድናቆት ችሮት ነበር። ማልዲኒ ጫማውን ከሰቀለ በኋላም ስለ ማሰልጠን ሲጠየቅ በጭራሽ ማለቱ ይታወሳል። በ2012 የጣሊያን ፉትቦል ሃል ኦፍ ፌም ውስጥ የተካተተው ማልዲኒ በስፖርቲንግ ዳይሬክተርነት እንዲሁም ቴክኒካል ዳይሬክተርነት ሚና ወስዶ ዳግም ወደ ሚላን እስከ 2023 አቅንቶ እንደነበር ይታወሳል። ኤስ ሚላን ከ2011 በኋላ ስኩዴቶን ማሳካት ሲችል በዚህ ቡድን ወሳኝ የነበሩ እንደነ ራፋኤል ሊያዮ፣ ቲዮ ሄርናንዴዝ፣ ኦሊቪዬ ዢሩ፣ ፒዮር ካሉሉ፣ ማይክ ሚኞ የመሳሰሉ ተጫዋቾችን በማምጣት ትልቅ ድርሻ ነበረው። ግሎብ ሶከር አዋርድ ባዘጋጀው የ2022 የዓመቱ ምርጥ ስፖርቲንግ ዳይሬክተር አሸናፊ ነበር። ለ25 ተከታታይ የውድድር ዓመት ለአንድ ክለብ በመጫወት ቀዳሚው ነው። ፍራንሲስኮ ቶቲ ታሪኩን እስኪጋራውን በብቸኝነት የታሪኩ ባለቤት ነበር። የምንጊዜ ምርጥ ተከላካዮች ዝርዝር ቢባልም አለፍ ሲልም የምንጊዜ ምርጥ ተጫዋቾች ዝርዝር ሲጠየቅ ከእግር ኳስ ቤተሰቡ አፍ አይጠፋም። እንደ አባቴ ስኬታማ ብሆን ብሎ የተመኘ ህልሙንም የኖረው ፓውሎ ሴዛር ማልዲኒ